በማዕከላዊ ኢትዮጵያ ክልል በሀዲያ ዞን ምዕራብ ባዳዋቾ ወረዳ የተፈጸመው ድርጊት መላውን የማህበረሰብ ታላቅ ሐዘንና በድንጋጤ ውስጥ ጥሏል። ሰብአዊነት በረሳና የሰውን ልጅ ሕሊና በእጅጉ በሚያቆስል ሁኔታ አንድ ወጣት በገዛ ወላጅ እናቱና በእህቱ ላይ በፈጸመው አሰቃቂ ጥቃት የሁለቱንም ሕይወት በአሰቃቂ ሁኔታ ቀጥፏል። እናት ለልጇ ዓለም ሆና ሳለች እህት ደግሞ የቤት ብርሃን ተደርጋ በምትታይበት በኢትዮጵያ ባህላችን ውስጥ ባደገበትና ፍቅርን ባገኘበት እቅፍ ውስጥ እንዲህ ያለ አረመኔያዊ ድርጊት መፈጸሙ ድርጊቱን ለመግለጽ ቃላት ያሳጥራል። ይህ ድርጊት ወጣትነት፣ ጉልበትና አቅም እንጂ ንጹሐንን ማጥቂያ እንዳልሆነ ዳግም ያስታውስ ሲሆን በተለይም ወጣቶች ከጥፋት መንገድ ተመልሰው ለአካባቢያቸውና ለሀገራቸው ጠቃሚ ዜጋ እንዲሆኑ ታላቅ መልእክት ያስተላልፋል። እንዲህ ያለውን እኩይ ተግባር በፈጸመ ግለሰብ ላይ ሕጉ የሚፈቅደውን ከፍተኛ እርምጃ በአስቸኳይ ተወስዶ ለሌሎችም ማስተማሪያ እንዲሆን የብዙዎች ጥሪ ሆኗል። ለሟች ቤተሰቦችና ለመላው የባዳዋቾ ሕዝብ መጽናናትን እንመኛለን። ፈጣሪ ምድራችንን ከእንዲህ አይነት ጭካኔ መንፈስና ከክፉ ሁሉ ይጠብቅልን። ሰላም በያላችሁበት።